ብቸኛዋ በክርስቲያን ፕሬዝዳንት የምትመራ አረብ ሀገር ከሀገሪቱ አጠቃላይ ህዝብ ደግሞ ከግማሽ በላይ የሚሆነው ህዝቧ የክርስትና እምነት ተከታይ የሚገኝባት የአረብ ሊግ አባልም ሀገር ነች። በመካከለኛው ምስራቅ እምብርት ላይ ሆና እንደ ጎረቤቶቿ ጭው ያለ በረሃ የማይገኝባት እንዲያውም በለምለም ተራራዎቿና የዝግባ ዛፎቿ የምስራቋ ስዊዘርላንድ የምትባል ድንቅ ሀገርም ነች። በአረቡ ዓለም ብቸኛዋ ግዙፍ የእመቤታችን የቅድስት ድንግል ማርያምን ሐውልት ከፍ አድርጋ እያቆመችና እየተከለችም ሀገር ናት። ይህም ብቻም አይደለም። እመቤታችን ቅድስት ድንግል ማርያም የተወለደችበት የትውልድ ስፍራም የሚገኝባት አረብ ሀገር ነች። ከሌሎቹ የአረብ ሀገራት ብቸኛዋ የተፈጥሮ ነዳጅ የማታመርት ነገር ግን የመካከለኛው ምስራቅ ፓሪስ ተብለው የሚጠሩ ውብ ከተሞች የሚገኝባት ናት። በተቃራኒው ደግሞ በእስራኤል ጦር እንደ ጋዛ የፈራረሱና የወደሙ ከተሞችም የሚገኙባት ብዙ መልክ ብዙ ባህሪያት ያላት ድንቅ አረብ ሀገር ነች። ስለዚህች በክርስቲያን ፕሬዝዳንት ስለምትመራዋ እንዲሁም ከሀገሪቱ አጠቃላይ ህዝብ ወደ ግማሽ የሚጠጋው ክርስቲያን የሚገኝባት የእመቤታችን የትውልድ ስፍራን ሀገር እንቃኛለን። ለመሆኑ ይህች አስገራሚና ሚስጥራዊ ሀገር ማን ትመስላችኋለች? እስኪ ገምቱ።